የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከእኔ ጋር ያላችሁ አልሐምዱሊላህ። እንዴት ነው ሀበሻ ገባሁ ትላላችሁ? ገባሁ ሀገር የገባሁ ትላላችሁ? እንግዲህ ምን ይታያችኋል? ማን ነው እስኪ ይሄ ቦታ እስኪ የት ይመስላችኋል? እስኪ ተመልከቱ። እና ውዶች እንዴት ናችሁ? ከኔ ጋር አለሁላችሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ሀገራችን ቅድሚያ ሰላም ሀገራችን የሚባለው እንግዲህ እንደዚህ ነው። አልሐምዱሊላህ ወጣቱ በዚህ መልኩ ተሰብስቦ ማለት ነው ተሰብስቦ ድንጋይ እየጫኑ ነው ማለት ነው። ድንጋይ እየጫኑ ነው ታያችሁ ከሆነ እና አጎቴ እንግዲህ ሄዱም መሰል የእናቴም ቤተሰቦች የአባቴም ቤተሰቦች እንግዲህ ሰላም አርፈው ተቀምጠዋል መሰለኝ አሁን እና ሁሉም አርፈው ተቀምጠዋል መሰል። ወጣቱ በዚህ መልኩ ስራ እየሰራ ነው። ቅኔውን ለእናንተ በነገራችን ላይ እናቴም ወገን ያልኳችሁን ቅኔውን እናንተ ፍቱት፣ ተአዊል አድርጉት። ቅኔውን እናንተ ፍቱት። ወጣቱ በዚህ መልኩ ድንጋይ እየጫኑ ነው ማለት ነው። ድንጋይ እየጫኑ ነው ወጣቱ። ሲኖ ቀርቦ ሲኖ ድንጋይ እየጫነ ነው። ሰምታችኋል? ሰምታችኋል? ሀገራችን ለውጥ አለ። ሀገራችን ላይ ለውጥ አለ ትላላችሁ። በጣም ነው በነገራችን ላይ ደስ የሚሉት እንደዚህ ተባብረው ሲሰሩ ማለት ነው። በጣም ደስ ይላሉ እላችኋለሁኝ ወዶችዬ። ያው ሀገራችን ላይ እንግዲህ ድሮ አፈርና ድንጋይ ነበረ ርካሹ። በድሮ ዘመን አፈርና ድንጋይ ነበረ በጣም ረካሹ። አሁን ግን እንደምታዩት አፈርና ድንጋይ ከወርቅ በላይ ዋጋ ወጥቷል ማለት ነው። በተለይ ድንጋይ እውነት ለመናገር ልነግራችሁ ድንጋይ በጣም ነው የተወደደው ማለት ነው። በጣም ነው የተወደደው። እኔ በቀደም ራሱ አስወርጄ ማለት ነው 40 ሺህ ብር ነው ያስወረድኩት። እንዲህ ባጆ ነው የሚባለው እንደዛ ነገር እና 40 ሺህ ብር ነው ያስወረድኩት ማለት ነው። እንግዲህ አመት ሊሆነው ነው አሁን ዙሮ አመት ይሆነዋል እንግዲህ። አሁን እንግዲህ ደግሞ ምን እንደሆነ ወላሂ አለም ስንት እንደገባ ማለት ነው። በዛ ላይ እንግዲህ ያው ድንጋይ ማስወረድ፣ አሸዋ ማስወረድ፣ እንጨት ማስመጣት የምትፈልጉ ቤት መስራት አጠቃላይ የቤት ጣጣ ያለባቸው ሰዎች ማለት ነው ሲኖው ቀርቧል። እንዲያታስቡ ሹፌሩን በእጃችን ነው፣ ሲኖውን በእጃችን ነው፣ ረዳቱን በእጃችን ነው፣ ወዛደሩን በእጃችን ነው ትላላችሁ እንግዲህ እዚህ ጋ ማለት ነው። እዚህ ጋ ደግሞ ያው እንግዲህ አሉ መቼም እንሳዱላ ሁላ ነው የሚባለው። አይናቸውን ሰበር አድርጋችሁ ተመልከቱ። እነሱ አይናችሁን ሰበር አድርጉ። መቼም እናንተ የስራ ሰው አወድም። እናንተ የመዲያም ቅመሞች ትንሽ ለጠለጠው ነው የምትወዱት ማለት እነግራችኋለሁ። በዛ አጋጣሚ ትንሽ ለጠለጠውን ሰው ነው የምትወዱት ማለት ነው። ሲተመልከቱ እንዲህ የሚፈጋውንም አፈልጉ። ፀጉሩን የሚፈትል ሱሪውን መታጠቂያው በታች ዝቅ የሚያደርገውን ጥላ እንዲያው ወላሂ ላዚም ግን ማለት ነው ስጠላ እንዲያው ሱሪውን ዝቅ አድርጎ እንዲያው ከፍ ዝቅ እያደረገ የሚሄድ እንዲያይጥልባችሁ እንዲያው እኔ አልወድም። እውነቴን ነው የምላችሁ እኔ አልወድም። እንዲያው ወላሂ ጌሜ ነው የሚፈላው እንደዛ አይነት ወንድ ታየው ማለት ነው። ወንድ ልጅ ማለት እንዲያው በቀበቶ ሱሪው እንዲያው ጠበቅ አድርጎ የሚያስር ሲሆን ነው እንዲያው ቀልጠፍጠፍ ያለ ሲሆን ነው። ለማንኛውም ምን ልላችሁ ነው ዛሬ የመጣሁት ሀገራችሁን ላሳያችሁ ነው። ወጣቶቻችን ያሉበት አልሐምዱሊላህ ያው ደስ ይላል። በመተባበር እንግዲህ ድንጋይ እየጫኑ ነው ማለት ነው። የጫኝ ያው ራጅ የሚባል ነገር ያው ማውረድ እንኳን ለራሱ ይገለብጠዋል አያሳስብም። ግን ይሄ መጫኑ የሚባለው ነገር ማለት ነው ወላሂ በጣም ከባድ ነው። ከምንም በላይ ከምነግራችሁ በላይ ያው ስራ ነው፣ የትም አይደረስም። እንዲያውም እንደምታዩት ከሆነ ድንጋዩ የማለቁ ጥናት ማለት ነው። በሀገራችን ላይ ድንጋይ ስለሌለ በአሁኑ ሰዓት ድንጋዩ ዋናው ድንጋይ ስለጠፋ እንደዚህ ትናንሽ ድንጋይ ነው የምታዩት የሚያነሱት ማለት ነው። አለ እንጂ ልጅ እጃቸውን እየተቀጠቀጡ በቃ እጃቸው ውስጥ ማድረሳቸው እያሉ ወሳሴ እያሉ በባሪላ ራሱ የሚጣል ድንጋይ ሁላ ነበረና ያ ሁላ ድንጋይ አብቅቶ አሁን ሙጫው ላይ ደርሰዋል። ዘመናችን ድንጋይም ተወደደ።
ድንጋይ ከወርቅ በላይ ዋጋ ወጣ። ድንጋይ ከወርቅ በላይ ዋጋ ወጣ ማለት ነው። በዚሁ አጋጣሚ የምነግራችሁ ነገር ቢኖር ማለት ነው ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ተው አበረታቱኝ። እንዲህ ተስፋ ታስቆርጡኝ። ዩቱብ እንኳን ራሱ ተስፋ አላስቆረጠኝም። አሁን ደግሞ እናንተ መልስ የለም። ታው ግን ታው፣ ለወገን ደራሽ ወገን ነው። ታው ግን ታው፣ እንተዛዘብ። ይሄ ቀን ያልፋል። ሼር አድርጉ። ከዛ አዲስ ወይ ደግሞ ሰብስክራይብ እያደረጋችሁ ግቡ። ምንም አትሆኑም። ጠይብ ምንም አኮንም እላችኋለሁኝ። ሀገራችሁን እንግዲህ ሳዱ ላይ ያላገባችሁትም የመዲያም ቅመሞች አላችሁ። መች ዩቱበር የምትጠቀሙት እንኳን ሚስት አይኖራችሁም ብዬ አላስብም። ጨርሳችሁ ባለትዳር ናችሁ። እሞንትና ነው የምትባሉት። እሞንትና ናችሁ። ጨርሳችሁ እሙሙ ናችሁ። እሙሙ ተሆናችሁ ያው ለእናንተ ሳይሆን ምናልባት እነዛኞች ያላገቡት አሉ። ዙሮ ምረጡ። አገናኛችኋለሁ። ሰምታችኋል። እሺ። እና ቪዲዮውን ደግሞ እስከ መጨረሻው ማየት፣ ማስታወቂያም ሳታሳልፉ፣ በር ሳታሳልፉ እስከ መጨረሻው በማየት ተባበሩ እላችኋለሁ። የኔ ድምቀቶች። ቦታው ግን ለአጥሪ ወይት እንዲሆን እኛ ሀገር ነው መሰለኝ። ወልዬ ቀብር ምናምን ይመስላል። ወልዬ ቀብር ይሁን ወዲ ለሚሆን የወሬ ቆማጣም ይዤ መጣሁላችሁ ማለት ነው። የወሬ ቆማጣም ይዤ መጣሁላችሁ። ወጣቶች ምናምን እንዲያየኋቸው ከሆነ በእኛ ሀገር ነው የሚመስሉት ወልዬ ቀብር ማለት ነው። እና ጓሮ ነው የሚጫነው ቅንጭቡ፣ ይሄ ባህር ዛፉ፣ ቁልቋሉ። እናንተ የማይናፍቃችሁ ነገር የለም። አባቴ አህያይቱ ቀንድ ያላት ወይ ብላለች ልዩቱ ማለት ነው። አባቴ ያለች አህያይቱ ቀንድ ያላት እንዲያለቻል። አዎ ልጄ እንዲያትወጋሽ ፈቀቅ በይ፣ ያየሻታል እንዲያትወጋሽ ፈቀቅ በይ አላሉ። አባትየውም አንጀቱ ቆስሎ ተቃጥሎ እኮ ነው ይሄን ያላት። ለማንኛውም ማለት ነው ቅንጭቡን አፈቀኝ፣ ባህር ዛፉን አፈቀኝ። ብሳናው ደግሞ ቅጠል የለውም መሰል። ብሳናው አፈቀኝ እንደምትሉት ይኸው እንግዲህ መቼስ ቅንጭቡና ቁልቋሉ መቼም አይናችሁን ያጠፋል እንጂ ምንም አያደርግላችሁም። ማገዶ ራሱ ቢሆን ጢሱ ያባረራል ሰው። ለማንኛውም ብሳና ሚውዛ ግራር የለም እንግዲህ ግራርና ባህር ዛፍ አይታይም። ኧረ ባህር ዛፍም አለ መሰል። እንግዲህ ሀገራችን እችን ትመስላለች ማለት ነው። አሁን ላይ የገባት ሲሆን ዳር ነው እየጫኑ ያሉት ማለት እስከዛሬ አዝመራ ስለነበረ ማሳው ሁላ ብዙም የማሳው ወደ ማሳ አይገቡም ነበር ማለት ነው። እንግዲህ የሚመስላል ለዛሬ ይዤላችሁ የመጣሁት ቪዲዮ። ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ምንድን ነው የሚባለው ለሁሉም ተደራሽነት እንዲኖረው አድርጉ ማለት ነው። እንግዲህ ያው ነግሬያችኋለሁ። ዙሮ በድንጋይ ማስገባት፣ አሸዋ ማስገባት፣ ሲሚንቶ ምናምን ነገር እንጨት ማስመጣት እንጨት ማስመጣት የምትፈልጉ በአንዴ አሁን ሙሉ ቤት መስራት የሚፈልጉ ሰዎች በ80 ቆርቆሮ ምናምን እንደዛ አሁን አንድ የሚሰራ ከሆነ እንዲባጁ ይፈጃልና እንዲባጁ ነው የሚባለው። ብቻ ለማንኛውም ሙሉ ቤት መስራት ሲፈልጉ አንዴ ግልብጥ ያደርግላችኋል አምጥቶ ማለት ነው። ሰዎቹ በእጃችን ናቸው። ኢንሻአላህ ደግሞ በሌላ ጊዜ በሌላ ቪዲዮ እንመጣለን ማለት ነው። እንደዚሁ ማለት ነው። ያው እዛ ድረስ አበረታቱን እላችኋለሁ። ምን ልበላችሁ ሌላ ያው እንግዲህ ወጣቱ ይሄን ይመስላል። ሀገራችን ሰላም ስለሆነ አልሐምዱሊላህ በሰላም ሰርተው ወደ ቤታቸው እየገቡ ነው። የአባቴም የእናቴም ዝርያ የሉም መሰለኝ። ወጣቱ እየሆነ ነው ማለት ነው። እንግዲህ ሲኖሩ በተገባ ደስ ይላል ማለት ነው። ቪዲዮ ላይክ፣ ሼር በማድረግ ተባበሩ ብላችኋለሁኝ። እና ለዛሬ እኔ የመጣ ነው ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት ይበልልኝ በያላችሁበት ማለት ነው። እንግዲህ ሌላ ምን እምላችሁ ነገር አለኝ? አዎ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ አትንከርፈፉ። እንደገና ደግሞ አዲስ ጀማሪዎች ወደፊት እሺ፣ ወደፊት በእርግጥ በነገራችን ላይ በጣም ያታግላል። እኔ እንኳን አሁን ያውቺ ዶላሯ $10 በላይ በሞላች እንጂ ለሌላው እንኳን አላስበው ነበር። ምክንያቱም ያው አላማ ሌላ ነው። ለማንኛውም ሰላማችሁ ይብዛልኝ።
ነው የሚባለው። እስኪ ትንሽ ላሳያችሁ ብዬ እኮ ነው። ቻው ካልኩ በኋላ